ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 7 ቀን የሚከበሩ የቅዱሳን በዓላት። ሰማዕትነት በቅዱስ ቴዎዶጦስ ሕይወት። ቅዱስ ቴዎዶጦስ በሦስተኛው ክፍለ ዘመን ነው። ጊዜው ለክርስቲያኖች ሁሉ ፍጹም የመከራ ከመሆኑ የተነሳ ዘመነ ሰማዕታት ሲባል በወቅቱ ከ47 ሚሊዮን በላይ ክርስቲያኖች ተጨፍጭፈዋል። የዘመኑ ክርስቲያኖች ለመሞት የሚያደርጉትን እሽቅድድም እያዩ አሕዛብ ወፈፊዎች እያሉ ይጠሯቸው ነበር። ዓለም እንዲህ ናትና እብዶቹ ጤነኞችን እብድ ማለታቸው እኮ ዛሬም አለ። ለነገሩ ግደልና ጽደቅ ከሚል መመሪያ በላይ ጤና ማጣት አይኖርም። ታዲያ በወቅቱ አንድ ቴዎዶጦስ የሚሉት ወጣት በምድረ ግብፅ ይኖር ነበር። ወጣቱ እጅግ ብርቱ ክርስቲያን ነበርና እንደ ዘመኑ ልማድ ተከሶ በነፍሰ ገዳዮች ፊት ቀረበ። ክሱ አንድ ብቻ ነው፣ ክርስቶስን አምልከሃል የሚል። ከሥጋ ሞት ለማምለጥ ደግሞ መንገዱ ያው አንድ ብቻ ነው፣ ፈጣሪን ክርስቶስን ክዶ ለአሕዛብ አማልክት ለአጋንንት መገዛት። ቅዱስ ቴዎዶጦስ በገዳዮች ፊት ቆሞ ተናገረ። እኔ ክርስቲያን ክርስቶሳዊ የክርስቶስ ነኝ። ምንም ብታደርጉኝ ከክርስቶስ ፍቅር ልትለዩኝ አትችሉም አላቸው። እነሱ ግን ነገሩን እውነት አልመሰላቸውምና ሊያሰቃዩት ጀመሩ። ገረፉት፣ አቃጠሉት፣ ደበደቡት። ሌላም ማሰቃዮችን በእርሱ ላይ ተጠቀሙ። የሚገርመው ግን እሱ ሁሉን ሲታገዝ፣ ገዳዮቹ ግን ደከሙ። በመጨረሻም ወደ ገዢው ዘንድ አቅርበው ብዙ አሰቃይተነዋል፣ ግን ሊሳካልን አልቻለም በሚል ሰይፍ ሞት ተፈረደበት። በአደባባይ ሊሰይፉት ሊወስዱት ግን ትንሽ አዘኑለት መሰል ጨርቅ አምጥተው ፊትህን ሸፍን አሉት። ያኔ ትንሽም ቢሆን ሰብአዊነት ሳይኖር አይቀርም። ቅዱስ ቴዎዶጦስ ግን ገዳዮችን በመገረም እየተመለከታቸው ተናገረ። እኛ ክርስቲያኖች ሞትን አንፈራም። ሞት ለእኛ ወደ ክርስቶስ መሸጋገሪያ ድልድያችን ነውና የምንፈራው ሳይሆን የምንናፍቀው ነው። ኢትፈርሆሙ አትፍሯቸው። ይህንም ብሎ ወደ ሰማይ ቀና ብሎ ጌታውን አመሰገነ። ፊቱ ላይ ደስታ እየተነበበ ጨካኞቹ አንገቱን ሰየፉት። በብርሃን አክሊልም ቅዱሳን መላእክት ከለሉት። መሠረታዊ ነገር ቅዱስ ቴዎዶጦስ ለምን አልፈራም ነው። አጭር መልስ ካስፈለገ ቅዱሱ ያልፈራው ከልቡ ክርስቶሳዊ በመሆኑ ነው። ትኩረት እንድንሰጠው የሚያስፈልገው ግን የሰማዕታት ምስጢራቸው፣ አንደኛ በጽኑ የክርስትና መሠረት ላይ መመስረታቸው፣ ሁለተኛ ዕለት ዕለት የክርስቶስን ፍቅር መለማመዳቸው፣ ሦስተኛ ከወሬ ንግግር ይልቅ ተግባርን መምረጣቸው፣ አራተኛ በንስሐ ሕይወት መመላለሳቸው፣ አምስተኛ ሥጋው ደሙን የሕይወታቸው ዋና አካል ማድረጋቸው፣ ስድስተኛ ከእነሱ የቀደሙ ቅዱሳንን ዜና ሕይወት ከልብ ማንበባቸው፣ ሰባተኛ በቃለ እግዚአብሔር መታነጻቸው መጠቀስ የሚችሉ መገለጫዎቻቸው ናቸው። አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራ ረዳታችን ነው። ስለዚህም ምድር ብትነዋወጥ፣ ተራሮችን ወደ ባህር ልብ ቢወሰዱ አንፈራም እያን ከቅዱስ ዳዊት ጋር እንዘምራለን። ለዚህ ደግሞ ደመ ሰማዕታት ይርዳን፣ በረከታቸውም ይድረሰን፣ የጌታ ፍቅርም አይለየን። ጻድቁ ንጉሥ ቴዎድሮስ በአገራችን ታሪክ በጣም ተወዳጅ ከነበሩ ነገሥታት ጻድቁ ቴዎድሮስ ቅድሚያውን ይወስዳል። በእርግጥ በርካቶቻችን የምናውቀው ስለ አገሩ ፍቅር ራሱን የሰዋውን ዳግማዊ አጼ ቴዎድሮስን ከ1845 እስከ 1860 ነው። በበጎ ሥራው በቅድስና ሕይወቱ የተመሰከረለት ግን ዛሬ የምናከብረው ቀዳማዊው አጼ ቴዎድሮስ የደጉ አጼ ዳዊት ግማደ መስቀሉን ያመጡትና የተባረከችው ሚስታቸው ጽዮን ሞገሳ ልጅና የጻድቁ አጼ ዘርዓ ያዕቆብ ታላቅ ወንድም ነው። በኢትዮጵያ ለ3 ዓመታት ከ1396 እስከ 1399 ብቻ ነግሶ እያለ እንደ ንጉሥ ሳይሆን ከጠዋት እስከ ማታ ድሃ እንዳይበደል ፍርድ እንዳይጓደል ይታትር የነበር፣ ጾምና ጸሎትን የሚያዘወትር፣ ወገቡን ታጥቆ ነዳያንን የሚያበላ፣ ለአብያተ ክርስቲያናትም የሚጨነቅ ደግ ሰው ነበር። ስለዚህም በሕዝቡ እጅግ ተወዳጅ ነበር። በነገሰ በ3 ዓመቱ አርፎ በዝማሬና በለቅሶ ሥጋውን ተሸክመው ሲሄዱ ወንዝ ተከፍሎላቸዋል። ከመቃብሩም ላይ ጸበል ፈልቋል። ዘላለም ሥላሴ ደግ መሪና ሰላማዊ ዘመንን ያድለን። መጋቢት 7 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ጻድቁ ኢትዮጵያዊ ንጉሡ አጼ ቴዎድሮስ፣ ቅዱስ ቴዎዶጦስ ሰማዕት፣
ቅዱስ ፊሊሞን ሰማዕት፣ ቅዱስ አብላኒዮስ ሰማዕት። በዚህ ቀን የሚከበሩ ወርኃዊ የቅዱሳን በዓላት፦ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ አርሲሜትሪዳ የባሕታውያን አለቃ፣ አባ ዳንኤል ዘገዳመ ሲያት፣ አባ ባውላ ቀዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናቴዎስ ለአንበሳ የተሰጠ፣ ቅዱስ አብስክሮን ሰማዕት። የቅዱሳንን ሕይወት የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 13 ከቁጥር 1 እስከ 8። ነፋስ ሁሉ በበላይ ላሉት ባለሥልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ሥልጣንም የለምና። ያሉትም ባለሥልጣናት በእግዚአብሔር የተሾሙ ናቸው። ስለዚህ ባለሥልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል። ለሁሉ እንደሚገባ አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት